ያስደሰተኝ ልጄ ነበር። ልጄ ያስደስተኝ ነበር። ያለብሰኛል፣ ያበላኛል፣ ተቆራጭ አድርጎ ይጠቅመኝ ነበረ። እሱ ሲሞትብኝ በጣም ሀዘን ገባኝ። በቃ የዚህ ዓለም ቤት ንብረት አያስፈልገኝም ብለው እማማ እስከ ወዳኛው አሸልበዋል። እጅግ በጣም ነው ያዘንኩት። የምሬ ነው ምላችሁ። ስልኬን ስከፍት የእርሳቸውን እረፍት መስማት በጣም ከብዶኝ ነበረ። ሶል ታውቃላችሁ፣ እሳቸውን እየተንከባከበ በብዙ ነገር አጠገባቸው ሆኖ እየረዳቸው የሚኖር ልጅ ነው። እሳቸው ደግሞ ትናንት የከፈሉት ዋጋ ለሱ ዛሬ እሱ ደግሞ ለሳቸው እየከፈለላቸው ያለው ዋጋ የሚገርም ነበረ። እግዚአብሔር ፈቅዶ ቢያድንለት መልካም ነበረ። ቢሆንም እግዚአብሔር አምላክ በስራው ስለማይሳሳት ማንም ደግሞ ከሞት ስለማይቀር እስከ ወዲያኛው አሸልበዋል። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን። ብዙዎቻችን ቤታቸውን ለመቀየር ደፋ ቀና እያልን ነበረ። በኮሜንት እየተመለከትኩ ነበረ። እሳቸው ግን የሰማይ ቤታቸው እንደሚበልጥባቸው ሄደዋል። ሶል ደግሞ እንደ ልጄ ነው ብለው ተናግረዋል። ከዚህ በፊት በተለያዩ ቪዲዮዎች አይታችሁ ከሆነ ሶል እንደዚህ ሊያገለግሎት የቻለው ሊታዘዙት የቻለው ልጅዎት ነው ወይ ተብለው ሲጠየቁ ልጅ አይደለም፣ እኔ አንድ ልጅ ነበረ እሱም ሞቶብኛል። ሶል ደግሞ ቤቴ የምትኖር አንዲት ልጅ ነበረች፣ የእሷ ልጅ ነው፣ ቤቴ ነው የተወለደው፣ መውለድ አልችልም፣ እንዴት ላደርገው ነው የምወልደው ብላ ስትለኝ ውለጂው እናሳድገዋለን ብያት ቤቴ ተወልዷለን ያሳድገዋለሁ። ስለዚህ መወለድ ቋንቋ ነው፣ ልጄ ነው፣ እንደ ልጄ ነው የማየው ብለዋል። እኚህ እናት ትናንት ለሶል ዋጋ ቢከፍሉም ዛሬ ደግሞ ተንከባክቦ አስታሞ በማለፋቸው ለራሱ ምንም ጸጸት የሚባል ነገር አይኖርበትም። ማዘን አይቀርም። ምክንያቱም እንኳን የምትወዱትን ሰው በሞት ማጣት ይቅርና ከቤት ወጥቶ ውሎ እስኪመጣ ትናፍቁታላችሁና ለሶል ይሄ ከባድ ነው። ቢሆንም ብዙ ማድረግ ያለብህን ነገር አድርገሃልና እግዚአብሔር አምላክ የወደደውን ነገር ለበጎ መሆኑን በማሰብ መጽናናት እንዳለበት ሁላችሁም እየሄዳችሁ በቤቱ እንድታጽናኑት ጠይቃለሁ።